ጤና ይስጥልኝ ተመልካቾቻችን፣ ዛሬ የማቀርብላችሁ የንፍሮ አሰራር ነው። ንፍሮ ምንድን ነው የሚያስፈልገው? በኢትዮጵያ ባህል ያው ንፍሮ እንቀቅላለን። የምንቀቅለው ስንዴና ሽምብራ ነው። መጀመሪያ ስንዴውን እንቀቅላለን፣ ከዛ ሽምብራውን አምሰን እንጨምራለን። ጨው ያስፈልገናል፣ ውሃ ያስፈልገናል። ወደ ጋዙ እንሄዳለን። አመሰግናለሁ። ጤና ይስጥልኝ ተመልካቾቻችን፣ ውሃ ማፍላት አለብን ለንፍሮ ስራ። ስለዚህ ውሃው ፈልቷል። አሁን ምንድነው የምናደርገው? ይሄን ስንዴ እንጨምራለን። እንደዚህ እንጨምርና እንከድነዋለን። ከዛ ያው ይቆያል እንደ ስንዴው 30-40 ደቂቃ 1 ሰዓት ሊሆን ይችላል። ተመልሰን እንገናኛለን። አመሰግናለሁ። ጤና ይስጥልኝ ተመልካቾቻችን፣ ስንዴው ይኸው በስሏል። አሁን ምንድነው የቀረው? ሽምብራ አምስሎ መጨመር ብቻ ነው። አምሶ መጨመር፣ ሽምብራ አምሰን እንጨምራለን። ሽምብራውን ሳምስ ተመልሰን እንገናኛለን። አመሰግናለሁ ተመልካቾቻችን። ያው ስንዴው በስሏል አይታችኋል። አሁን ደግሞ ሽምብራውን እናመሳለን። ሽምብራውን ካመሰን በኋላ እንጨምራለን። ሽምብራው መታመስ አለበት። 10-12 ደቂቃ 15 ደቂቃ ይፈጃል። ካመሰን በኋላ ተመልሰን እንገናኛለን። አመሰግናለሁ ተመልካቾቻችን። ተመልሰን ተገናኝተናል። አሁን እዚህ ጋር አምስያዋለሁ። እንደዚህ ይመስላል። በጣም ያምራል። አሁን ምንድነው የምናደርገው? ወደ ተቀቀለው እንቀላቀለዋለን። የተቀቀለው ያውና የተቀቀለው ይሄን ይመስላል። አሁን ምን እንጨምራለን? የተቀቀለው ስንዴ ላይ ሽምብራውን እንደዚህ አድርገን እንጨምራለን። ሽምብራውን እንጨምርና ከዛ እናዋህደዋለን። እንደዚህ እናዋህደዋለን። በጣም ቆንጆ ንፍሮ ነው የሚወጣው። ሰርታችሁ ብሉ። ምንድነው የቀረኝ? ለኔ ጨው ይቀረኛል። ጨው እንጨምራለን። ብዙ እንዳታበዙ፣ ጨው በመጠኑ ትንሽ ጨው አድርጉ። ይሄው ይሁት በጣም ያምራል። አሁን ትንሽ በሰል ካለ በኋላ አስቼ አጠነፍፈዋለሁ። አመሰግናለሁ ተመልካቾቻችን። አሁን ደርሷል። ንፍሮ ይሄን ይመስላል። እናጠለዋለን። ማጥለል አለብን። ሲጠል ይሄን ይመስላል። ተመልሰን እንገናኛለን ተመልካቾቻችን። ይኸው አጥየዋለሁ። ደርሷል። ሽምብራ በስንዴ ንፍሮ ይሄን ይመስላል። በጣም ያምራል። ሰርታችሁ ብሉ። ንፍሮ ማለት ይሄ ነው። አሁን እንዴት እንደሚያምር እዩት። እርቦ በእርቧችን በባህላችን ላይ እርቦ ላይ ይቀርባል። ያው ባህላችን ስለሆነ ነው፣ የባህላችንን ለማሳየት ስለሆነ ነው። በጣም ያምራል። ሰርታችሁ ብሉ። አመሰግናለሁ።